ይስጥልኝ እንደምን አላችሁ? የዛሬ ትንሽ ጠንከር ያሉ ጥያቄዎች ይዤላችሁ መጥቻለሁ። ይህችን ቪዲዮ ፖዝ አድርጋችሁ በ8 ደቂቃ ለመስራት ሞክሩ። እርግጠኛ ነኝ ይህንን ቪዲዮ ፖዝ አድርጋችሁ እነዚህ 3 ጥያቄዎች እንደሞከራችሁ ተስፋ አደርጋለሁ። ሙሉ ቪዲዮ ትንሽ ረዘም ስለሚል በዩቲዩብ ላይ ታች ባለው አድራሻ ጭኜላችኋለሁ። እዛ ላይ መከታተል ትችላላችሁ። በተለይ የዘንድሮ ሰዓት ተፈታኞች፣ የዘንድሮ ጋር ተፈታኞች፣ ጋር ተፈታኞች ጥያቄ ይመለከታችኋል። አብረን እንስራው እስቲ። የመጀመሪያው ጥያቄ which one of the following has the smallest value is the smallest value? የትኛው ይመስላችኋል smallest value? የመጀመሪያው ኢምፒት ሴት፣ ሁለተኛው 0፣ ሶስተኛው 0.0 እና ኤ እና ቢ ወይም ኢምፒት ሴት እና 0 የትኛው ይመስላችኋል ትንሹ ቁጥር? በጣም ትክክል ናችሁ። ዲ ነው መልሱ። የኢምፒት ሴት ወይም 0 ናቸው ትንሹ ቁጥር። 0 ማለት 0 ነው። ኢምፒት ሴት ማለት ደግሞ በፋንዳሜንታል ማቴማቲክስ ኮንሴፕት መሰረት ኢምፒት ሴት ማለት ውስጡ ምንም ሴት የለውም which is 0 ማለት ነው። it's the same thing. ኦኬ ነገር ግን እንዳትሸወዱ 0.0 ከ0 አያንስም። 0.0 ከ0 ይበልጣል። ኦኬ በማቴማቲክስ ህግ መሰረት 0.0 ማለት ዴሲማል ያለው ቁጥር ነው which means ከዚህ በኋላ ያሉ ቁጥሮች ራውንድ ኦፍ 0 አላረጉትም እንጂ አሉ ማለት ነው። ለምሳሌ 0.02389 ካለ ሁለት እዚህ ጋር ያለችው 0 ራውንድ ኦፍ ማድረግ ስለማትችል ሊጠፋ ትችላለች። ስቲል ቁጥሩ ግን አለ which means 0.0 ከ0 ጋር ስታነጻጽሩት 0.0 ይበልጣል ማለት ነው። ስለዚህ 0.0 እንደሚበልጥ ተገንዝባችሁ መልሱ ኢምፒት ሴት ወይም 0 ማለት ነው። ስለዚህ መልሱ ዲ ነው። እዚህ ሁለተኛው ምሳሌ a train running at the speed of 60 km/h crosses a pole in 9 seconds. What is the length of the train? ይሄ በጣም ቀላል ዲስታንሱ ነው አይደል? ዲስታንስ ደግሞ ምንድነው? ስፒድ ታይምስ ታይም። ዲስታንሱ ስፒድ ታይምስ ታይም፣ ስፒድ ታይምስ ታይም። አሁን እዚህ ላይ እንዳትሸወዱ የምነግራችሁ ስፒዱ የተሰጠው በኪሎ ሜትር ፐር አወር የግድ ወደ ምን መቀየር አለበት? በጣም ትክክል ወደ ሜትር ፐር ሰከንድ መቀየር አለበት። ወደ ሜትር ፐር ሰከንድ ለመቀየር ደግሞ በምን እናባዛዋለን? በ5/18 እናባዛዋለን። ይሄ ማለት አጠቃላይ ዲስታንሱን ለማወቅ ኢዝ ኢኳል ቱ ስፒድ 60 በ5/18 ይባዛል እንደገና በ9 ሰከንድ which is time speed ይኸው ታይም። እቺ ለምን አመጣኋት? 60 ወደ ሜትር ፐር ሰከንድ ለመቀየር ምክንያቱም የተሰጠው ኪሎ ሜትር ፐር አወር ስለሆነ ማለት ነው። ይህን ካባዛችሁ በትክክል መልሱን ታመጡታላችሁ። ይሄ ማለት ነው ማቴማቲክስ ተር 60 ሲባዛ በ5 ሲባዛ በ9 ሲካፈል ለ18 ማለት ነው። ይሄ ማለት ስንት ነው ነው? ስለዚህ 60 በ5 30 300 ሲባዛ በ9 327 እቺን ሲካፈል ለ18 እቺን ሲካፈል ለ18 ቀን አንድ ጊዜ 18 አይደለ 7 17 9 እቺ ወደ 0 5 አንድ ጊዜ 18 90 እቺ 0 ስትመጣለች 150 150 ማለት ነው። ሁለተኛው ጥያቄ ነው። ይሄ ደግሞ የሚለው a train passes a station platform የሆነ ስቴሽን ፕላትፎርም ማለት ሀዲድ ማለት ነው። ኦኬ በሱ ላይ 36 ሰከንድ ፈጀበት ፓስ እሱ ይሄ ታይም 1 ነው and a man standing in the platform on the platform አንድ ሰው ደግሞ ሀዲዱ አካባቢ ቆሟል in 29 ሰከንድ እሱ ደግሞ በ29 ሰከንድ አለፈው። if the speed of the train is 54 አሁን በኪሎ ሜትር ፐር አወር የተሰጠው ከሆነ what is the length of the platform ማለት ነው። የሀዲዱ ርዝመት ስንት ነው? የሀዲዱ ርዝመት ልብ በሉ ሁለት ታይም ተሰጥቷል። ሰውየው ያለፈበት እንደገና ትሬኑ በራሱ ያለፈበት። ስለዚህ የተጠየቀው አሁን የሀዲዱ ርዝመት ስንት ነው? በጣም ቀላል። መጀመሪያ ማድረግ ያለብን ይችን እንቀይራታለን። ይችን ወደ ምን ለመቀየራት ወደ ኪሎ ሜትር ሜትር ፐር ሰከንድ ሜትር ፐር ሰከንድ ለመቀየር 54 ኪሎ ሜትር ፐር አወር ነው አይደል? ምንድነው የምናደርገው? ይሄን በ5/18 እናባዛዋለን። ይሄ ማለት 54 ሲባዛ በ5 ሲካፈል 18 ማለት ነው። ይሄ ማለት በነገራችን ላይ 54 ሲካፈል 5 ማለት 54 ሲባዛ 5 ማለት 4 ጊዜ 5 20 2 አለ 25 27 270 ሲካፈል 18 እቺ ስትካፈል 18 ነው የተባለው። 18 አንድ ጊዜ 18 ከ7 8 9 የለም 0 5 ጊዜ 18 9 15 መጣች። ይሄ ማለት 15 ሜትር ፐር ሰከንድ። ይሄ ማለት ዲስታንሱ 54 እንቀየርባት ምንም ማለት ነው። 54 ወደ ሜትር ፐር ሰከንድ ብቻ ነው። ስንት መጣ? 15 ጉድ። ስለዚህ ሌላውን እንስራ።
ምንድነው መጀመሪያ ኤልን ወይም ደግሞ ሌንግዙን እንፈልጋለን። ሌንግዙን ወይም የምንፈልገው የሰውየውን ሰውየው ያለበትን which means length is equal to distance times 15 ሲባዛ ሰውየው ያለበት 29 ሰከንድ distance times time right። ስለዚህ ችን እናባዛታለን 15 19 ማለት ነው 9 ጊዜ 5 45 5 ያላታል 9 ጊዜ 9 10 13 right። አንድ ጊዜ 5 5 5 8 2 275 አይደል አይደል 9 ጊዜ 5 45 5 ያላታል 9 ጊዜ 1 9 10 3 እንዳለ 13 ሶሪ አንድ ጊዜ 5 5 አንድ ጊዜ 1 5 8 275 እሺ 285 ጉድ። ስለዚህ አሁን ቀጥታ ምንድነው የምንፈልገው ማለት ነው። አሁን ደግሞ የትሬኑ እንፈልጋለን። የትሬኑ ዲስታንስ የምናገኘው ይሄንን በተሰጠን ማባዛት 36 ሲባዛ 15 ይሄ ደግሞ የትሬኑ ዲስታንስ ነው ማለት ነው። ኦኬ የትሬኑ ዲስታንስ ነው ማለት ነው። ስለዚህ 36 ሲባዛ በ15 36 15 5 ጊዜ 6 ስንት ነው? 30 3 አለ 15 18 1 ጊዜ 6 6 1 ጊዜ 3 0 8 4 1 4 3 540 መጣ። ይችኛዋ ደግሞ 15 በ29 ለምንድን ነው የተሳሳተው? ፊልም ያስደረገ ይችላል 15 በ29 አይደል 29 በ15 ድገማት 5 ጊዜ 9 ስንት ነው? 9 ጊዜ 5 45 ነው አይደል 5 ጊዜ 4 አለ 5 ጊዜ 2 10 ከአራት ጋር 14 እቺ የተሸነፈ 1 ጊዜ 9 1 ጊዜ 2 አሁን ተመከረታል 5 9 13 አይደል 3 እንዳለ 2 3 435 እቺ 435 ነው 29 15 እሺ አሁን ምንድነው የምናደርገው? የተጠየቅነው ዘሬግዞ ፕላትፎርም የፕላትፎርም ወይ ደግሞ የሀዲዱ ርዝመት የምናሰራው ከሁለቱ ዲስታንሶች